ለምን አልሽ? ለምን ነው ማልደውለው? በቃኔ አንተ ባደው ይሻለኛል። እኔ ሰላሜን ያጣው ሰላም ነው ያጣሁት። ለምን ለቁጭ የምሰራበት ቦታ ላይ ነው ዮናስ ነው የሚፈልግሽ። ዮናስ ያናግርሽ ሰላም ነሽ ብለው ቃይ እንደፋስተው አፈሽ ተቀመጭ ነው እኔ ግጥኔ ማለት የትኛው ዮናስ ነው? ዮናስ ማለት የቤቴሌም አባት ዮናስ ማለት የቤቴሌም አባት ባለቤትሽ? አዎ አዎ። መቼ ነው እንደዚህ ሆንሽው? ምን አደረው? ምንድን ነው ጥፋቴ? መቼ ነው እንደዚህ የሆንሽው? መቼ ነው እንደዚህ ያደረጉብሽ? ያው አታውን ማስጠንቀቂያ ሰጥተውኝ ሄዱትና እኔ በፍርሃት ውስጥ ነው ያለሁት። ምንድን ነው አሉ? ማስጠንቀቂያው ምንድን ነው? ምን አድርጊ ነው ያሉት? አርፈሽ አፍሽን ሰብስበሽ ተቀመጪ፣ አለበለዚያ ሌላም ነገር ይከተልሻል ብሎ ነው ያለው። ታላንዳው ምንም አይነት ነገር አልፈልግም። ወዲያውኑ እግዚአብሔር እሱ ይቻላል በቃ ምንም እንዳትደውይ ምንም እንድትይኝ አልፈልግም። ድሮም የማይሆን ነገር ይናገረኝ ነበር። በቃ አልፈልግም እንዳትደውይ። ምን ይናገርሽ ነበር አለሽ ፈቲያ? በቃ ከዚህ ምንም ማውራት ምንም አልፈልግም።